ያን ሰው ደና ነው ከተባለ ማሻሽሉ ለምን አስፈልጋል? እኮ ለምን ያሸፍታል? ጤነኛ ከሆነ ለነሱ አንድ ኮንፊደንስ ያለው ሰው ነው በዚህ ላይ ራሳቸውን ለማራቅ እየሞከሩ ያሉት። ከዛ ባለፈ ያ ሁሉ ነገር ደግሞ ተገቢ አይደለም። ሲጀመር ውስጣቸው ላይ የሆነ ነገር ባይኖር በደንብ ደግሞ ማሰብ ያለባችሁ በጣም ልትረዱት የሚገባው ውስጥ ላይ የሆነ ነገር ባይኖር የሆነ ነገር ሸር የሆነ ነገር ባይኖር ኖሮ የዚህን ርቀት መጓዝ አያስፈልግም። ጭራሽ ከቤተሰቡ ማሻሽ እንግዳው ነው ኤፍሬምን ራሱ በምን እንደያዘችው ራሱ አላወቁም። በወንድሙ ላይ የዚህን ጨክኖ መራመዱ ነው ያልገባኝ። ያዘው ፊለስ ላይ ያዘው ግባበት ዝጋበት ዳን ዝጋበት ኤፍሬም ነው የያዘው። ጭራሽ ይዘውት እንጂ የት ነው የምትሄዱት? ና ውረድ አንተ ና ውረድ ኤፍሬም ና ሲጀመር ና አገባም ስማኝ አብራም ነው ወረዳ አንዴ አውርዶ ልጁ ነው ገባህ አይደል? ምን መረጋጋት የት ነው የሚወርደው? ወሬ ነው እየወሰድክ ያለው እያናገረኝ ነው። ብዙ ጓንዴ ዙ ለምንድን አንድ አትወርድ የምትዩ? ና አንዴ አብራም ስማኝማ እኛንም አንዴ አዳልጣት አንቺ ልጠቁሳለች አለቀው ነው ወረዳ ብሩሽ አሩታ ቆይ እንዳትወርጂ ስማ አብራም ወዲ ነው ይልካል አብራም ወዲ ነው ይልካል ንገረኝ እስቲ ወዲ ነው ይልካል አንዴ ላውራው አንዴ ዞር ተደረገ ስማኝ አብራም ወዲ ነው ይልካል ንገረኝ ልንዝናና ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ነበር ከአንቱ ጋር ለመሄድ ፕሮግራም ይዞ ነበር። የትም ሄድ አንተ ያገባህም ነገሮችን እንዳትሰማቱን ዞር በይ እንዴ ምንድነው? እናንተም ዞር በይ ምንድነው? ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? ፕሮግራም ነበረው የትም ምንም ፕሮግራም ይኖረው ገባሽ? ይሄን ዳንስ ኢንፎርም አላረግሻትም ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ አሰሚም በጸብም ሲሆን አሰሚም አንቺ ችግር ልጆቹ መዝናናት አይችሉም እንዴ? ጀመር ማለት ነው። አንተ እንደዚህ ነው የሚዝናናው ወንድምህ? ምን ይሁን? እሺ ከዚህ በላይ ምን አይሁን ግን እንደዚህ ተረጋጊ። ቆይ ሲጀመር ማን እንዳልዳምጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው ይዛችሁት የምትሄዱት? ምን ያገባሽ? አይመለከትሽም። በደንብ ነው የሚመለከተኝ። የት የሚዘረው ምን አይመለከትሽም። ዝም አልኩ። እንደዚህ ነው አንተ ለምን ነገር አንተ የሚመለከተኝ ይመስላል? አንተስ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባን ልጅ አይዝናና በቃ አገባኛ ካላገባን ከተዝናናለሽ ሩታ አንድ ነገር ልንገርሽ እኮ ስሚ፣ አንድ ነገር አዳምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ይሄዳል። ጋር ፕሮግራም አለው ከእህቱ ጋር ፕሮግራም አለው ከእህቱ ጋር ፕሮግራም አለው። ለምን ደግሞ ይዘሽው ማለት ይዤ አምጪና ነገርኩና ይድበት ጀመር። አብርሽ ምን ተባብለን ነበር እኔ እና አንተ? ዛሬ ላይ በሌሊት ይዘው ካጣልፉ የአገር ሻንጣ ጭነው ሲሄዱ እኔ እናንተ ምን ተባብለን ነበር? ልንዝናና ነው እየሄድን ያለነው። ልንዝናና አይደለም እንዴ አብርሃም? እኔ እናንተ ምን ተባባልን? ያንን አድርገ መሄዳችንም ነበር ከነሱ ጋር። በቃ ዛሬ እንሂድ ብለውኝ ነው ብዙ አንደኛ ነገር ልንዝናና ነው እየሄድን ያለነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። የሁሉ ሻንጣ ጭናችሁ የምትሄዱት እየተዝናኑ ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ ነው እንጂ የሁሉ ሻንጣ ምን ያደርጋል አብርሃም? እንዴ ነቃ እንጂ አንዴ ለማስተዋል ሞክር አብርሃም። በመኪና ነው እንደ ሀገር የምንቀይረው። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ያልነው። እሺ አሁን እኛ ያለነው አንድ ሰው ብቻ አይደለም። አንድ ሻንጣ አንጠልጥለን የምንሄደው ይፈታ ብለንና ልጅ ይዘናል አይደለም? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለ? እንዴት አንቺ ከቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ የሆነ ነገር አድርገሽ ነው አንቺ? ምንድነው ከቤተሰቡ የሚነጠለው? መጀመሪያ እኔና አንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው ወይ ጥያቄ? ወይኔ እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡድን ጋር የሆነ ቦታ እንወስዷለን ሲባል ድርጅታችሁ በዛት የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስነሳው። ለምን አስፈለገ?
ፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። ሌላ ምትባለፈ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት እየነገረሽ ነው ደጋግሞ። ስለዚህ ለምን ነው ስለሰማ አይኖራችሁ? ዳን ምንድነው ያደረከው? ለምን አይኖርህም? ካለ ነው ትሰማኛለህ? ያሰብከው ነገር አልተሳካልህም። ገባ? ይሄ ልጅ ምንም አልሆነም።